ሰላም ሰላም ውድ የቤኪቲ ቤተሰቦች ዛሬን እንግዲህ የተፈጠረውን ሁላችሁም ታውቃላችሁ። በአብርሽና በሩታ መካከል የተደረገውና ሲፈጸም የነበረውን እስካሁን ስትከታተሉና እስካሁን ስትጨነቁ የነበራችሁ ዛሬ ላይ እንግዲህ እንደምታዩት አብርሽ ከአገር ለመውጣት እንግዲህ ይሄው ሩታንም ነይ ብሎ በዳኒ ፊት ነይ ብሎ እየነገራት ነው። ይሄ ማለት እንግዲህ አብርሽ እንግዲህ ከዚህ በኋላ በቃኝ እኔ መጨቃጨት መሰለቻቸት መለማመን በቃይ ብሎ እንግዲህ ይሄው ይዞላችሁ እንግዲህ ይሄ መርዶ ይሁን ምን ይሁን ለሩታ አሮ ነው ምን አይነት ነገር እንደሆነ እያመጣ ያለው አላቅም። ለሁላችንም የሚያስደነግጥና እጅግ ልብ የሚሰብር ነገር ነው ዛሬ ተናግሮ ይሄ ማለት ትችላላችሁ የመጣው አሮ ነው። በዚህ ሐሳብ እኔ እንጃ እኔ አልስማማ። ምክንያቱም አብርሽ እዚህ ጋር ልጅ ወልዳል፣ ቤተሰብ መስርተሃል፣ ብዙ ነገሮች አሉ። እንዴት ነው ልጅህና ቤተሰብን ጥለህ ከሀገር የምትወጣው? ምክንያቱም አንድ ሰው እዚህ ጋር ሩታ ብር ወይም ምናምን አልቸግራትም። ባልነሽ ነገር ቸግረ ኢኮኖሚ ላይ ምናምን ስታስብ ያን ነገር አይደለም አስዩም ማድረግና ማሰብ ያለብህ ኢኮኖሚ ላይ ብቻ ሳይሆን ልጁ የተወለደው ልጅ የቤተሰብ የፍቅር አግኝቶ ማደግና መኖር አለበት። ያን ነገር ውስጥ ታሳቢ አድርገሃል ወይ አብርሽ? እዚህ ጋር እስኪ ይሄን ነገር ነው እና እንደ አንድ ግለሰብ እኔ የምጠይቅ ጥያቄ ነው። ሩታን አይታችኋት ከሆነ ብዙ ጊዜ የዛን ጊዜ ሲለምንሽ የዛን ጊዜ ብትሄጂ ኖሮ እና እስካሁን ያንቺ ትዳር ለመበተን ምክንያት የሆነው ማን ነው? አንደኛ ካጠገብሽ ያሉት እነዛ አሾክሻኪዎች ካጠገብሽ ያሉት ዘማዳ አዝማድ ሊሆን ይችላል አሩኖ እነሱ ናቸው። አንደኛ የትዳርሽ መፈቻ ዋና ምክንያትና ዋና ሐሳብ እነሱ ናቸው። ገባሽ አይደለ? አሁን ላይ እነሱ ናቸው። አንቺ ምንድነው አሁንም አብርሽን የመመለስ እንትና አለብሽ ማለት አቅም አለሽ፣ ኃይል አለሽ። ያን ኃይል ደግሞ መጠቀም ትችያለሽ። ግዴታ አሁን አብርሽ ፍላል አረጋም አልወረደም ኢቭን ቲኬት እንኳን ይቆረጣል መሰለኝም ያን የመመለሱ እንትናለሽ ትችያለሽ። ስለዚህ አንቺ የመመለስ ኃይል አለሽ። ብትመልሽውና አሁንም ታርቃችሁ አንድ ላይ ብትሆኑ የኛ ፍላጎታችንና የኛ ፊሊንግ ነው። እኔ እንጃ ብቻ እንዴት አድርጌ እንደማስረዳሽ ሩታ ማለት አንዳንዴ ታሳዝኝኛለሽ፣ አንዳንዴ ደግሞ ይበልጥ ታናድሽኛለሽ። ምክንያቱም ለባለቤትሽ ግልጽ እንድትሆኝና የሆነ ብዙ ነገሮችን ማስረዳት የምችይበት መንገድ ላይ የሆነ ነገሮችን የመጣምዘዝ ወይም ግትርነት ያ ነገሮችን ባህሪ እያሳየሽ ነው። አሁንም አረፈደም ልልሽ ነው። እውነታው ሪሉን ነገር እሱ ከፈጣሪ ይመጣል ወይም ቆይቶ ይመጣል ምናምን የሚለውን ትተሽ ወይም ትቶ እናንተ ሁለታችሁም ምናምን ተነጋግራችሁ ችግራችሁን ፈታችሁት በቃ አንተ ትብሰኔ ብሱ ብላችሁ ልጃችሁን በሰላምና በፍቅር ብታሳደጉት የሚል ሐሳብ አለ። ጋይስ ኦዲየንስ ሐሳብ አስተያየታችሁን ኮሜንት ላይ እና እንደውም ያው ከሰው ልጅ ስተት ከብረ ዝቅት አይጠፋም። ሩታም እንግዲህ ይቅር ለእግዚአብሔር ብለሽ ብትታረቂ እንደ ሐሳብ እና አንዳንድ ኦዲየንስ እመክርሻለሁ፣ እንደ ወንድምነት እነግርሻለሁ ማለት ነው። እሱ 2 ቀን ኦር 3 ቀን ነው ምናምን አልቆይም ምናምን ሲላት ያው መቼም ለአንደኛ ፍላይ ወይም አንዴ ጠቅልዬ እሄዳለሁ ብሎ መቼም አይነግራትም ማለት ልቧ ይሰበራል በሚል በዛው እኔ አብርሽን አንድ ሞድለት ባህሪ ምንድነው ራሱን ማለት ሰልፊሽ አይደለም፣ ራሱ አይደለም። ያ ማለት ደግሞ ምንድነው ስለሚያስብላት ነው። 2 ቀን 3 ቀን ብሎ በቃ እንድትረጋጋና እንትን እንድትል ብሎ ስለሚያስብ ነው እንደዚህ ብሏት የሄደው እና ምንድነው እዚህ ጋር እሷ እንደዛ ሲላትና ናቀፈኝና ለሳመ ስትለው ምን ያህል እንደምትወደውና ምን ያህል እንደምታፈቅረው ዝም ብሎ ጎረቤትና ሰው ነው አሁን ላይ ያጣላቸውና ያነጋገራቸው ያለው እንጂ በሁለታቸው መሃል ላይ በጣም ትልቅ ደስ የሚል ፍቅር አለ። ይሄ ደግሞ ለነሱ ማሳያ ነው ማለት ነው። ይሄ ማለት እንደዚህ ሲተቃቀፉና ሲለያዩ ብሬክ አፕ ሲያደርጉ ያሳያል። አንደኛ ሩታ ምን መሰለሽ ያንቺ አሁን ትልቁ ችግርና ያንቺ ትልቁ ስህተት ምንድነው? አሁን እንዳልሽ ሰው የምታምኘው ነገር ነው። በሁለታችሁ መሃልና በአብርሽና ባንቺ መሃል ላይ ሲሆኑ ምንም አይነት ሰው ጣልቃ ገብነት የለም። ያን ደግሞ እንዲሆን መፍቀር የለብሽም ነበረ። ወላዳኒ እንትና በቃ ሲስተር ብራዘርሊ ቶታሊ ፋሚሊ የምታስገቢው ነገር አይደለም። ግን አንቺ ዝም ብለሽ ነው እያረግሽ ጣልቃ ዝም ብለሽ ሰውን ታምኛለሽ። ዳኒ መጣ ዳኒ ሁለታቸውም
ሄርሚላን ከአብርሽ ጋር ምናምን ለማገናኘት ብዙ ነገሮች ገባሻል። እነዛ ነገሮች ሲፈጠሩ እነዛ ነገሮች ሲደረጉ አንቺ በመሃል ትጣያለሽ፣ ትጋጫለሽ። ከማን ጋር? ከሰዎች ጋር እንድትርቂ ከማህበረሰቡ ጋር እንድትርቂ ትሆኛለሽ ማለት ነው። አየሽ አንቺ አሁን ያንቺ ትልቁ ስህተት ሰው በትዳርሽ ማለት ያው ከሰው ጋር ትገናኝ ማለት አይደለም፣ ግን የምትገናኝባቸው መንገዶች አሉ። ገባሽ አይደለ? ኦሬዲ አሁን ዳኒ አንድ እንደ ሐሳብ እንደ ወንድምነት ወይም ለነሱ ለሁለታቸው የምታስብ ከሆነ አንድ ነገር አደረጋቸው በቃ ማለት ያን ነገር የበጠበጥከውን ፍቅር እስኪ መልሰህ ለማስታረቅና ኦዲየንስንም የምትክስበት በቃ ሌላ ሰውንም እነሱንም የምታስደስትበት እኛንም በቃ ለነሱ በአንተ እንዳንበርድ ከፈለክ ላይክ ይሄን ነገር አስታርቃቸው ለማስታረቅ ሞክር። አሁን ለምሳሌ አብርሽ ፍሬ ሊያደርግ ነው ሊሄድ ነው ያን ነገር ግን ነው አብርሽ አይሆንም። እስኪ ታረቅ መጀመሪያ ቁጭ ብላችሁ ተነጋገሩ የሚለውን ሐሳብ ብትነጋገሩና ቁጭ ብላችሁ ዲስከስ ብታስደርጋቸው እንደዚህ አይደለም ብቻ ከካሜራ ጀርባም የሆነ ስራ ብትሰራ አሁን ነው ደስ ይለኛል። አሁንም ሩታኛ የምንለው እንግዲህ ብርቱ ሴት ነች፣ ጠንካራ ሴት ነች። ወደፊትም ብዙ ነገሮች ቻሌንጅስ ይገጥሙሻል። ያን ነገር ደግሞ እንደምታልፊው እኛ እርግጠኛ ነን። ስለዚህ ምንም አይነቅሽ አይጥበብሽ እና ለዚሁ ለመለያየታችሁ ምክንያት ያው ብዙ ችግሮች አሉ፣ ብዙ ፕሮብሌሞች አሉ። ያን ነገር ደግሞ አሁን የምፈቱበት ታይም ያው በቅርብ ጊዜ ይመጣሉ ብዬ ተስፋ አደርጋለሁ። እና ኦዲየንስም እንግዲህ ውድ ተመልካቾቼ እና ተከታታዮቼ አንድ ነገር የምላችሁ ነገር ቢኖር ምንድነው የነሱ መጣላት የኛም መረበሽ ነው። እኔ እውነት በጣም ትንሽ ልቤን ሰብሮታል፣ በጣም ትንሽ አናዶኛል። በተለይ አብርሽ ማለት መለያየት አይፈልግም ነበር፣ ልጅን በሰላም ማሳደግ ይፈልግ ነበር። ያን ነገሮች ደግሞ አልሆኑም። ምን እላለሁ በቃ ምንም እነዚህ ነገሮች በጊዜ ሂደቶች እንደሚፈተው እርግጠኛ ነኝ። ያው ከእግዚአብሔር ነው የምለው። ሌላ ምንም አለም። ሐሳብ አስተያየታችሁን ኮሜንት ላይ ፍቅራችሁን በላይ ያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ እንድትሉኝ እንትላለሁ። አመሰግናለሁ። ሰላማችሁ ብዙ ብሎ ተርፍ ይበልኝ። ባይ ባይ። ሩታ ደግሞ አይዞሽ በርቺ፣ ሁልሽም ከጎናችን ላይክ አብርሽም እንደዛ ከጎንና በርታ።